ቤዛ እባላለሁ። የሃይስኩል ተማሪ ነኝ። በጣም የምወደውን ትምህርቴን ካቆምኩ ገና 1 ሳምንቴ ነው። ለብቻዬ ነው የምኖረው። እናትና አባቴን በአንድ በተረገመ ቀን በመኪና አደጋ ነው ያጣኋቸው። የህይወትን ውጣ ውረድ ለመጋፈጥ ከእናቴ በወረስኩት ሙያ አረቄ በመሸጥ ነው የምተዳደረው። እዚህ ስራ ላይ የተረፈኝ የልቤን ትርታ ሁሌ ለማየት መታደሌ ነው። ደፍሬ ፍቅሬን ባልነግረውም ሁሌ ልቤ ንጉስ ሆኖ ይኖራል። ሌላ ግን ምንም የተረፈኝ ነገር የለም። የማገኘውም ገንዘብ እዚህ ግባ የሚባል አይደለም። ለሌላው የወጣው ፀሐይ ለኔም እስኪወጣ በተስፋ እጠብቃለሁ። አንቺ ሁላ ሰዓት ምንድነው የምታስጠብቁት? ባክ ተሳክላስ ልቀቀው ነበር። ተቀጣልኩት እዚህ ሲለኝ ነው ደብተሬን ካለበት ሰብስቤ ነው። ከሰዓት ልትገቢ ነው እንዴ? እንዴት አባቴ ይገባል? እናታችን እንዴ ነው? Don't wanna sleep in, cause I got something to prove. I gotta take what I hate and finally make a move. I think of you and all the shit you don't do. Well, I'ma make hella sure that I don't become you. I have no regrets, yeah, I'll tie up my chest. I'll never forget what it's like to be in debt. Been stabbed in the back bed, I'll show you what happens. Pass me the mic and I'll show you with action. I feel this pain, you already know. Turn that to gains, let my money show. I've got these things that I can't let go. Watch me turn this life into something that you can never own. I feel this pain, you already know. Turn that to gains, let my money show. I've got these things that I can't let go. Watch me turn this life into something that you can never own. So fight and die for the things you know you love. Do what you think is right and see life do what you want. So fight and die for the things you know. እንዴ የኔና ከጥልኝ እንዴ ምን ጋብዝሻለሁ ብላንቱ የኔ ማከፈል በይ አንፈልጋት እንዴ ነገ ሂሳብ ሰጥሻለሁ። አረጋግጥ እንደው ይዛርበኝና አሬ የተከበሩ የተከበሩ ነገሩ ዛሬ ደግሞ ወጣችሁታል። እንዴት ነሽ? ኧረ በቀን ይዛችሁታል። ከዛ ዛሬ ቆየን እኮ ሊመጣስ ምን የት ነው የምትውጡት? ዛሬ ግብዣ በኔ ሁላችሁም ከኔ ጋር ናችሁ። ይታማ ካለ የት እንሄዳለን?
ሰዓት እያስጠበቅኩኝ ነው። እኔማ ጥዬ ልሄድ ነበር። እሺ ነው አሁን እንዴት ለሚክ ክላስ ለመግባት የቸኮልኩት ቀለሜ ተማሪ ነው ትመስል። ቤት ከባባል እሺ ስማኝማ፣ ቤት የሚሰማሽ ሰው የለም። አሁን ማዳም ይላል ቀልድ እኮ ነው። እየሰማሽ እኮ ነው። ለኛ ፈኛ ያመለጠ ምን አይነት ኧረ ቤዛ ትናንት ሳሚና አፈቅረዋለሁ እያለች ስትንበጫበጭ ነበር። ማነው አንተ ነው ደግሞ በዚህ መቀለድ ጀምር። ሄሊጂን ሳይ አባቴ ልጅ እንደማለት መቼም ታውቃለህ። ምን ቆጣ ግን ምን ማድረግ እንዳለብኝ የተደነስ ምን የመሰለ ጓደኛ ለምን አለክ ይመስላል። አሁን ምንልክም ብቻ ታደርጋለህ። ለምን ነው ማክሰኞ ማለት ነው? ያው በሳምንት አንድ እንኳን ያራ በአሁኑ ማክሰኞ ግን ከኔ የጨረቃ ልጅ ደስ ልጋብዘኛ በፍቅር መዝገብ ላይ ቀድሞ ሲጽፈን አንዱ ነው ብሎናል ላይ ማንም አይለየንም። ታዲያ ምን አስፈራናይ ትእዛዙን ሰው ላይ ሽር ከላይ ከተሰጠናይ የማይናድ ፍቅር ለጊዜው ቀርቦ ላላየን ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም። አንተ ማጥፎ ጓደኛ ነው። በአባቴ ምክንያት እየጠጣ እየመጣ እኔም እናቴን የሚረብሸኝ እኔም ሳድግ ያየሁትን ሰው ሆኜ ያደግኩ። ታዲያ መስከር እኮ የአባቴ ታሪክ ነው። አባቴ የሚፈልገውን ነገር አድርጎ በህይወቱ ያልፋል። አንተ ደግሞ በራስህ ህይወት ላይ የምትፈልገውን ነገር አድርገህ ማለት ነው። የአባቴን ታሪክ ለመድገም አይደለም አንተ ሳሚ ለህይወት ትቀድም ሰው ለመሆን አንተ ትንሽ ብትሞክር እንደምትችል ነው። ባንተ ሙሉ ለሙሉ እርግጠኛ ነኝ። አመሰግናለሁ። ለምን ማንም ሰው በእኔ እምነት ኖሮት አያውቅም። አንቺ ግን እንደምንለወጥ ነገርሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳዬ ነሽ። የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንቺ ብርታት ነው አልረሳም በፍጹም። ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንቺ የለኝ የሚሰስት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለው ዘላለሜን ወድሻለው። ለምን ቢባል ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድ
ሳም ምን ነው? ምንም አልሆንኩም። ምን ልታረጊኝ አስበሽ ነበር? ማለት ምንድነው አሁን ያየሁት? ምንድነው ያየኸው? ሮቤል እንደሆነ ታውቀዋለህ? አውቀዋለሁ። ያረቄ ቤት ባለሀብት ሁሉንም ነገር በገንዘቡ መግዛት የሚችል ይመስላል። ዛሬ ደግሞ አንቺን ተመኘሽ። አንቺን ነው የሚያምሽ። በእኔ በብረቱ ያየሁትን ነገር ልክጂኝ። አሳፋሪ ርካሽ ሴት ነሽ። ምንድነው ያልከው? እኔማ ለራሴ በጣም ክብር ያለኝ ሴት ነኝ። እዚህ ድሜ ራሴን ማስተዳደር ተመልክተዋል። ራስህ እዚህ ድሜ ራስህ ላይ ተስፋ የቆረጥክ እኮ ነህ። ጋ ስለሆንኩ ነው የምትንቂ? የድሃ ልጅ ስለሆንኩ? አዎ ድሃን ማን ይወደዋል? ውዳቄ ድሃ ልጅ። የማትመጣ እንደሆን የማንተያይ ልቤ መልስልኝ ሌላ ሰው እንዳይ ትዝታን የሚያስር አዋቂ ቢገኝ ደጅ ለመጥናቱ ሰው ባልቀደመኝ እየቆረቆረ ያሰረኝ ከእግር እስከ ራሴ አጉዛው ሊጥለኝ ሲታገለኝ ተረበሸች ነፍሴ። አንተው ጋ ይቀመጥ እባክህን የፍቅሬ ትዝታ የማትመጣ እንደሆን አጥፍቼ እኔ ልንገላታ። ሳሚ ይቅርታ፣ በጣም ይቅርታ። አላውቀው አስከፍቼሃለሁ። በጊዜው እኮ ተናድጄ ስለነበረ ነው። ደግሞ ላስኮረፍ እንጂ አንዱም የተናገርኩት ነገር ከልቤ ያልነበረ። ሳሚ እኔ በጣም ነው የምወድህ። አንተ ብቻ ነህ በእኔ ልብ ውስጥ ያለኸው፣ አንተ ብቻ። አሁን አስቀይሜሃለሁ። አንድ ጊዜ ይቅርታ አድርግልኝ እንጂ ሁለተኛ አይለምደኝም። ሳሚ በእናትህ በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከምገልጸው በላይ ወድሃለው የለም አይኖርም ሌላም ካንተ ወዲያ ፍቅሬ እምላለው እመነኝ ያልኩህ እውነት የምር